ኢትዮጵያና መንግስት ብሪፉል ተሰሞ ብሪቲው ስራው አኩሪት ባዲያና ሞ ላሉት ደጋንቱስ ለምድራችን ለአካባቢያችን ፍሬ እንዲያፈራ አድርጎናል። ፍሬ አካባቢው ፍሬ አፍራማይ ባዲያና አንጀቤቱ ለምድሪቱ መዓዛ ይሁን ኢትዮጵያና ማሳሜ ቤቱ ለዚህ ጭምር ለኢትዮጵያ የበረከት ሰው ይሁን። እንዴት ዋላችሁ? የዛሬ 3 ወር ገደማ አንበርቾ መተን ነበር። ያኔ ስንወጣ ተራራው 77 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ ቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ 1400 ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን 2 እጥፍ ማለት ነው። አሁን 3 እጥፍ ሆኗል። የአንበርቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘይቤው የሚገለጥበት ነው። ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ዱራሜ ብቻ መጥቶ ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር፣ የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በ3 ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማረግ ከቻለ እንደሰማችሁት አባታችን አንድ ጊደር ነበረቻቸው፣ እሷን ሰጥተዋል አሉሳቸው። በዚህ መልክ ነው የከምባታ ህዝብ ያለውን አዋጥቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አንችልም ነበር፣ ዛሬ ግን ወጥተንበታል። እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል የማህበረሰባችንን ጥንካሬ፣ ብርታት ስንሰበሰብ ስንደመር የምንሰራውን ተአምር እንዴት እንዳያችሁት አንዳንድ ደቂቃ እድል ሰጣችኋለሁ። በጣም ወሳኝ የከምባታ ባህል ስለሆነ እንዲህ ተቀምጠን ከወንበር ውጭ እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው እና ፕሬዝዳንቱ መጀመሪያ አንድ ደቂቃ ያላቸውን ስሜት ይናገሩና ይሄን አስመልክቶ የሚሰማቸው ነገር እንዲገልጹልን። ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ። ያለው አጠቃላይ ሁኔታ እጅግ በጣም አስደሳች ነው። ይሄ ስራ ሲጀመር ጀምሮ እየተከታተል ነው ነበረ። የከተማው ህዝብ አጠቃላይ አመራሮችን ይዞ በአጭር ጊዜ አጭር ፕላን አውጥቶ እንደተባለው የመንግስትን ድጋፍ ሳይጠብቅ የህዝቡን አቅም በማስተባበር ትልቅ ስራ ሰርቷል። በእውነት ይሄ የሚያሳየን ከተባበርን ከተጋገዝን ብልጽግናን እንደርስበታለን ብለን ካሰብነው አመት ከወዲሁ እናሳካዋለን የሚል የጽናታችን፣ የመቻላችን፣ የመተባበራችን፣ የማሸነፋችንና የማሻገራችን ምልክት ነው ብዬ ብገልጸው ይበቃኛል የሚል እምነት አለኝ። አመሰግናለሁ። እኔ ባለፈው አልመጣሁም። የመጣሁት በፊት ነው። ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር በሚወጣበት ጊዜ ነው የመጣሁትና ቅድም እንደተባለው ይሄ ለዚህ አካባቢ ህዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሊቃጣ የነበረውን ወረራ እዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም ሀገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚህ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና የኢትዮጵያ ታላቅነት ማሳያ ተባብረን ከሰራን ምን ልናመጣ እንደምንችል በብሔራዊ ጥቅማችን ጉዳይ ላይ የማንደራደርና ምንጊዜም የጸና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚመሩበት ተራራ ነውና ወደዚህ ነገር መቀየሩ ደግሞ ማንኛውም ሰው መጥቶ
ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋልና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ አምናለሁ። አመሰግናለሁ። እኔ በቅድሚያ በዚህ ስራ የተሳተፉትን ስራውን ያስተባበሩትን የከተማውን፣ የዞኑን፣ የክልሉን አመራሮች እንኳን ደስ አላችሁ፣ በጣም ድንቅ ስራ ሰርታችኋል ለማለት አድናቆቴን ለመግለጽ ፈልጋለሁ። ባለፈው ስንመጣ በጣም ከብዶኝ ነበረ። የመጀመሪያውን 777 ወጥቼ አሁን ቀለል ብሎኝ ነው የወጣሁት። ስለዚህ እኔም በጣም ደስ ብሎኛል። የአካባቢው ውበትና ታሪክ ለሁሉም በዚህ መልኩ ተደራሽ መሆኑ ደስ የሚል ነገር ነው። አመሰግናለሁ። እሺ፣ እኔም አመሰግናለሁ። የአንበርቾ ተራራ በራሱ የእግዚአብሔር እጅ ስራ ምን አይነት ውብ እንደሆነ የሚያሳይ እሱ እዚህ አናታይ ሆኖ ወረታይ ሲታይ በጣም ልዩ ስሜት የሚፈጥር ስፍራ ነው። እዚህ ስፍራ ላይ ደግሞ እድል አግኝቶ ማየት መቻል ብቻ ሳይሆን ባለፈው ክቡር ጠቅላይ ሚኒስትር እርስዎ ጋር አብረን መተን ያየን ጊዜ 777ቱን ከወጣን በኋላ ያኔ እውነት ለመናገር ድካም ነበረ እና ያኔ የተሰጠው ሞራል ደግሞ ማይቻል የሚመስል ነገር እንግዲህ ለዘመናት 777 ሆኖ ነው የቆየው አንበርቾ ተራራ። ግን ደግሞ ከዛ ኋላ 2 እጥፍ ተሰራ ማለት ነው። ይሄ ካመንን ከተደመርን ምን ያህል ተአምር መስራት እንደምንችል ማሳያ አድርጌ ነው የምወስደው። በጣም በአጭር ጊዜ ነው የተሰራው። በመሀል ስራውን ለማየት መጥቼ መምጣት እድል አጋጥሞኝ ነበር። ያን ጊዜ ያየሁት ይህን ተራራ ወጣቶቹ አሸዋውን፣ ሲሚንቶውን እንዲህ በትከሻቸው ነው ተሸክመው ሲወጡ ሲወርዱና ምን ያህል ጥንካሬ፣ ምን ያህል ታታሪነት፣ ምን ያህል የእምነት ውጤት ካመንን በቃ የተሰጠን አቅጣጫ አምኖ ሰው ከልቡ ከተቀበለ ለመስራት ከተነሳሳ ያለንን እድል ምን ያህል ከፍ አድርገን መጠቀም እንደምንችል እድሎቹን በአግባቡ የመጠቀምን ብቃትና የእይታን ትልቅነት ነው ያየሁት። ይሄ ቦታ የነበረ ነው፣ ግን ደግሞ እዚህ ውስጥ ተደማሪ ነገር መስራት እንደሚቻል ከፈት ሲደረግ ያንኑ ደግሞ ተከትሎ የተሰራው ስራ እጅግ በጣም አስደናቂ ነውና የሰሩትን ሁሉ ያሰቡ አእምሮዎችንም የሰሩ እጆችንም ሁሉንም እግዚአብሔር ይባርካችሁ ማለት እወዳለሁ። ከተደመረን ትልቅ ነገር እንደምንሰራ ማሳያ ነው ለኔ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። በመጀመሪያ የረዳንን እግዚአብሔርን ማመስገን እፈልጋለሁ፣ በጣም ስለረዳን ማለት ነው። ሁለተኛ ክቡር ጠቅላይ ሚኒስትር መጥተው ይሄንን መጀመሪያም ስላዩ ዳግም አሁንም ስለመጡ በጣም ከልክ በላይ ደስ ብሎኛል። እርስዎ መጥተው ይሄ እንዲሰራ ሀሳብ ከሰጡ በኋላ በእኛም ውስጥ በአመራሩ ውስጥ በህዝቡ ውስጥ ህዝቡ እዚህ አካባቢ ያለው ብቻ አይደለም፣ ሀገር ውስጥም ከሀገር ውጭም ያለው ህዝብ ውስጥ ከፍተኛ የሆነ መነሳሳት ነው የተፈጠረው። ያ መነሳሳት ሁሉም ሰው ይሄ እንዲሰራ ይተባበር ነበር። በገንዘብ ይተባበር ነበር፣ በሀሳብ ይተባበር ነበር፣ በጉልበቱ ይተባበር ነበር። እስከዚህ ድረስ ብረት ታች መኪና የቆመበት ታስሮ ነው፣ እዛ ታስሮ ነው ተሸክመው ወጣቶቹ ያወጡት። ሲሚንቶ 50 ኪሎ ግራም ተሸክመው ነበር የሚወጡት። አሸዋ ተሸክመው ነው ያወጡት። ጠጠር ተሸክመው ነው ያወጡት። አንድም ነገር በሌላ ኃይል የመጣ ነገር የለም፣ በሰው ጉልበት ነው የመጣው። ለዛውም ክረምት ነበር፣ ዝናብ ዘንብ ነበር። ዝናቡንም እየጠጡ አንዳንድ ቦታ ላይ ሲያዳልጣቸው እየወደቁ እየተነሱ ነው የደረሱትና ይሄ የሚያሳየው አንድም ህዝቡ መሪውን ለመስማት መሪው አድርግ ያለውን ለማድረግ በጣም የተዘጋጀ ህዝብ ነው እዚህ አካባቢ ያለው። ለዚህም ነው ክቡር ጠቅላይ ሚኒስትሩን ህዝቡ በጣም ይወዳል። ከሳቸው አፍ የወጣውን ነገር ይሄንን ከዛ በላይ ማሳካት አለብን የሚል በቃልም በተግባርም ይሄን እያሳየ ነበር። ይሄ በተግባር ታይቷል። ከዛ ባሻገር አንበርቾ በራሱ የተፈጥሯዊ መደመር ያለባት ናት። 7 ተራራዎች ናቸው አንድ ላይ ሆነው ይሄን ተራራ የሰሩት። 7 ምንጮች አሉ አንድ ላይ ሄደው አንድ ወንዝ የሚፈጥሩ። እዚህ ቦታ ላይ መጀመሪያ የከምባታ ብሔረሰብ ሲጀምር 7 ጎሳዎች ናቸው እዚህ ጋር የሰፈሩት። ይሄንን ታሪክ እና ከዚህ ጋር የተያዙ ብዙ ታሪኮችን የያዘ አካባቢ ነውና እግዚአብሔር አንበርቾን ደምሮ ሰራት። ህዝቡ ደግሞ የክቡር ጠቅላይ ሚኒስትሩን ቃል ሰምቶ እኛም ይሄንን ማሳካት አለብን ብለን ቀንና ማታ ሰራን። እግዚአብሔርም ረዳን፣ እዚህ ደርሰናል። ከዚህም በኋላ በዚህ ብቻ አንቆምም። ከዚህም ተጨማሪ ስራዎችን ለመስራት እናስባለን። እሱን ደግሞ ወደፊት እግዚአብሔር ረዳናል። ከእናንተም ጋር ሀሳብ ላይ እየተለዋወጥን
እየሰራን እንሄዳለን። ይሄ ነው ያለኝ። ሁላችሁንም ወደዚህ ስለመጣችሁ ይሄን ስላያችሁ በጣም ከልብ በህዝቡም ስም አመሰግናለሁ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። እሳቸው እንደሚሉት ሁል ጊዜም አንድ ነገር መነሻው ሀሳብ ነው። ጥሩ ሀሳብ የሚያዛልቅ የሚያሻግር ሀሳብ ካሰብን ያው ሀገር እናሻግራለን፣ አካባቢንም እንለውጣለን፣ ሁሉን እንደ ኢትዮጵያ እንለውጣለን የሚሉትን ሀሳብ እዚህም መጥተው ነው። እኛ 777 መጀመሪያ በጣም ትልቅ ነው ብለን ነበር የቆም ነው። ከዛ በኋላ ይሄ አይበቃም ቶሎ ቀጥሉ ስሉ እኔም የቦርድ ተሳትፎ ነበረኝና በመሀል መጥቻ አይቻለሁ። በጣም እስከ ዘጻት ላይ መስቀል ያለበት አለ ትልቅ የአካባቢው እንትን እዛ ድረስ ሄደን አይተናል። በጣም የህዝቡ መነሳሳት፣ የህዝቡ ደስታ፣ መሪውን ማግኘት ባግጥ ቀላል አይደለም። አሁን በመሀከላችን ስላሉ ቀላል አድርገን አይደለም። ህዝብ መሪውን ሲያይ በጣም ይነቃነቃል፣ በጣም ይደሰታል፣ በጣም የተለየ ነገር ለመስራት ይነሳሳልና እርስዎ ደግሞ በእንዲህ አይነት ህዝቡን ስለመሩ ስላስተባበሩን ስለለወጡን በጣም ደስተኞች ነን። እድሜ ይስጦት፣ ጤና ይስጦት። የእርስዎ አመራር በመሆናችን ደግሞ በጣም እንደሰታለን። እግዚአብሔር እድሜ ይስጦት እላለሁ። በጣም አመሰግናለሁ ለነበራችሁ ምልከታ። እኔም በጣም ደስ ብሎኛል በሁለት ምክንያት። በመደመር እሳቢያችን አንድ ነገር አሳክተን ስንደርስ እዚያ መቆም መርካት የለብንም። ወደሚቀጥለው ምዕራፍ መዘርጋት፣ ወደሚቀጥለው ምዕራፍ ማለም፣ የሚቀጥለው ምዕራፍ መጀመር የሚል እሳቤ አለ። ባለፈው የተሰራው የመጀመሪያው 777 የሚናቅ ስራ አይደለም፣ ትልቅ ስራ ነው። ያኔም ፈትኖን ነበር እንደምታውቁት፣ በቀላል አልተወጣም። ነገር ግን እዛ ደርሰን ስንረግጥ ደግሞ በዚያ መርካት ሳይሆን የሚቀጥለው ምዕራፍ መቀጠል አለብን የሚል የእሳቢያችን ማጠንጠኛ ስለሆነ ቦታውም የሰጠ ስለሆነ ነበር ሀሳቡ ለከንቲባችን ያቀረብ ነው። የከንቲባው ህዝቡን አስተባብሮ የሰራው ስራ የሚያስደንቅ ነው። እንደዚህ በሁሉም ኢኒሼቲቮቻችን በደንብ ሳናስተጓጉል መስራት ከቻል የኢትዮጵያን ብልጽግና ለማየት በእጅጉ ያግዛል። እንግዲህ ዛሬ ከአንበርቾ በተጨማሪ በዚሁ አካባቢ ያየነው ባህላዊ ያየነው የገጠር አርሶ አደሮች መኖሪያ ቤት ምን እንደተሰማችሁ እኔ አላቅም። እኔ በጣም ነው ደስ ያለኝ። ምክንያቱም አርሶ አደር ከከብት ተለይቶ የራሱ ሽንት ቤት ኖሮት፣ ውሃ ኖሮት፣ መብራት ኖሮት፣ እናቶች እንጨት ሳይቆርጡ በባዮጋዝ መጠቀም ችለው በጓሮ የሚበላ ነገር እንቁላል፣ ወተት፣ ሰላጣ፣ ቆስጣ፣ ቃሪያ ኖሮ ማየት በጣም ትልቅ እመርታ ነው። በእርግጥ መስፋት አለበት ይሄ ስራ እና ባለፈው አንበርቾ ስንመጣ አንደኛው ምዕራፍ ሰርታችኋል፣ ለዚያ ትመሰገናላችሁ። ሁለተኛው ምዕራፍ ስሩና ስትጨርሱ መተን እናያለን ብለን ነበር። ስለጨረሳችሁ መተን አይተናል፣ ለዚያ እናመሰግናለን። አሁን ሁለተኛው ቻሌንጅ ለከምባታ ህዝብ የሰጠነው እስከዚህ ዓመት መጨረሻ ድረስ የተሰራውን ጥቂት ቤት ሳምፕል ወደ 100 ማሳደግ ያስፈልጋል። ህዝብ አስተባብሮ፣ ባለሀብት አስተባብሮ፣ መንግስትም ተባብሮ የአርሶ አደሮች ቤት መቀየር ያስፈልጋል። አንዴ እያለማመድን ስንሄድ የኛ ህዝብ ቶሎ ይማራል። ማሳየት ነው ዋናው ነገር። ደግሞ መልካም ነገር ሲያይ ያ መልካም ነገር ሁሉም በቤቱ በቀዩ ማየት ይፈልጋል። በዚህ ሳንረካ ማብዛት አለብን። አሁን የሰራናት ሳምፕል ናት። 100፣ 200 ሺህ 10 ሺህ የሆነ ሲሄድ ጠቅላላ ሀገራችን ይቀየራል። በዚህ ምክንያት ከንቲባው ተጨማሪ ቻሌንጅ ዛሬ ወስዷል። ነገር ግን ቅድም እንደነገረኝ በአንበርቾ ላይ የተሰራው ስራ የህዝብ ጉልበትና ትብብር እንደተጠበቀ ሆኖ 16 ሚሊዮን ብር ተጨማሪ ወጪ አውጥቶበታል የከምባታ ዞንና ማህበረሰቡ። ይሄንን እየተሸጠ ካለው የመደመር መንግስት ከተገኘው ገቢ 16 ሚሊዮኑን እኛ እንተካለን ማለት ነው። እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽዬ ሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። አንድ ኢኒሼቲቭ ተሰጥቶ ያ ነገር ሲሰራ ተጨማሪ የሚያመጣው ሀብት አለ። ስለሰማን ስለተገበርን ሳይሆን የሚያመጣው ነገር አለ እና ይሄን በማድረጋችሁ በጣም ደስ ብሎኛል። ትልቅ ስራ የሰራችሁት።
ይሄ እንደምንችል ማሳያ ነው። ከተባበርን ትላልቅ ነገር መከወን እንደምንችል ያመላክታል። በሌሎች ዘርፎች በእርሻውም በከተማ ስራዎቻችንም ይሄ ነገር መታየት አለበት። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የከምባታን ምድር ማየት አንበርቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት፣ ደስ የሚል አየር ያለበት፣ እጅግ አስደማሚ ውበት ያለበት ቦታ ነው። እንግዲህ ኢትዮጵያውያን ስንባል እንደምታውቁት ስንችል ዱባይ እንሽቀዳደማለን፣ አውሮፓ እንሽቀዳደማለን፣ አሜሪካ እንሽቀዳደማለን። ያ መጥፎ አይደለም ማየታችን። ግን በሀገራችን ውስጥ ብዙ የሚታዩ ነገሮች አሉ፣ ብዙ አስተማሪ ታሪኮች አሉና እኚህ ሽማግሌ በዚህ እድሜያቸው ባለፈውም ከኛ ጋር ወጡ፣ ዛሬም ከኛ ጋር ወጡ። እንግዲህ ይሄ ብርታትና ጥንካሬ የሚያሳየው እንደዚህ አይነት ቻሌንጅ መውሰድ ለጤናም ለእድሜም ጠቃሚ እንደሆነ ነው እና ኢትዮጵያውያን በዚህ እግረ መንገድ የምታልፉ ቅዳሜና እሁድ ከመታችሁ ማየት የምታስቡ ይህ ምድርና ሕዝብ የተመቸ ስለሆነ መታችሁ እንድታዩ ግብዣዬ ነው። እኔ ባለፈውም በነበረኝ ቆይታ በጣም ደስተኛ ነኝ። አሁን ዛሬ ባለውም ቆይታ በጣም ደስተኛ ነኝ። የየሀገራችንን ሀብት፣ ጉልበት፣ አቅም እንዲህ እየፈለፈልን እያወቅን ስንሄድ እያወጣን ስንሄድ ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። ሰርተን ተክተን ከርሰ ምድር ሀብታችንን፣ በምድር ላይ ያለ ሀብታችንን፣ ከሰማይ ያለ በረከት፣ እንደኛ ዝናብ የጠገበ ምድር የለም። ተጠቅመን ራሳችን መመገብ፣ ሌሎች መርዳት፣ ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሀሳባችን ቀና መሆን አለበት። አካባቢያችንን በብቃት ማየት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽጋለች። የከምባታም ለውጥና ብልጽግና በዚህ በኩል ሀላባ፣ በዚህ በኩል ሀዲያ፣ በዚህ በኩል ስልጤ፣ በዚህ በኩል እያለ ሁሉን የሚነካ ነው። የከምባታ ብቻ አይደለም እና ጥሩ ቱሪስት ዴስቲኔሽን ነው። የምታዩትን ውበት በሚዲያ ማሳየት አይቻልም፣ በፎቶ ማሳየት አይቻልም። የዚህን አየር ፍሬሽነትና ጣዕም በቃላት መግለጽ አይቻልም። መቅመስ ብቻ ነው፣ ማየት ብቻ ነው መፍትሄውና የምትችሉ መኪና ያላችሁ በባስም በግሩፕ መታችሁ ብታዩ፣ ብንተዋወቅ፣ ታሪካችንን ብንጋራ፣ ባህላችንን ብንጋራ፣ የአካባቢያችንን ሁኔታ ብንጋራ የተሻለ ጠንካራ ኢትዮጵያ ስለምንፈጥር ሌሎች ወንድሞችና እህቶቻችን ግብዣዬን እያቀረብኩ በነበረን ቆይታ በጣም እጅግ ደስተኛ መሆኔን እየገለጽኩ ፕሬዝዳንት አዳዲስ ቦታ ደግሞ እንዲያደርጉ እንዲጋብዙን በዚሁ አጋጣሚ ጥሪን እያስተላለፍኩ እጅግ በጣም ጥሩ ቆይታ ነበር። አመሰግናለሁ። እግዚአብሔር ይስጥልኝ ማለት እወዳለሁ።